ጓደኛዬና ቤተሰቦቿ ክፍል 1። ጓደኛዬ ከውስኪ እየተጎነጨች ፈገግታ በሞላው አንደበት ታውቂያለሽ፣ ቤተሰቦቼ የእውነት ቤተሰቦቼ መሆናቸውን በምርመራ ባረጋግጥ ደስ ይለኛል ብላ ብሶት የቀላቀለ ሳቅሳቀች። ይህን ሁሉ ዓመት ከኖርሽ በኋላ ለምን ተጠራጠርሻቸው አልኳት። ነፍስ ካወቅኩበት ጊዜ ጀምሮ ሳልጠራጠራቸው ሊኖርኩት ብልሽ ውሸታም ነኝ። ፍራቻ ብቻ ነው ያዘኝ። ከዛ ደግሞ ከባዱ ማነቁ የሆነብኝ ይሉንታ። አስበሽዋል? እናንተ የእውነት ወላጆች አትመስሉኝም ብዬ ብጠይቅ የሚፈጠረው የዱላው ነገር ያው ከምግብ እኩል የምወስደው ቀለቤ ነው። ዱላውና እኔ ከመለማመዳችን የተነሳ ፍቅር ቢጤ ሳንጀምር አንቄ ቀረብ አይመስለኝም። ለዚህ እኮ ነው የመጀመሪያ ፍቅረኛዬ ካልደበደበኝ ትኩረት የሰጠኝ የማይመስለኝ የነበረው ብላ ከት ብላ ሳቀች። ሳቋን ገት አርጋ ከዛ የሰፈሩን ሰው ይሰበሰብና ጉድ 8ኛው ሺ እያሉ ነገሩን እያባባሱ የእርግማን ማዕት ያወርዱብኛል። ልጃቸው ነኝ ግን ቤተሰቦቼ እኔን የወለዱኝ ሰው ሁኜ እንዳድግ ሳይሆን እነሱ ሲደክሙ ሆነ ሳይደክሙ የምጦራቸው የማገለግላቸው ባሪያ በይኝ። አሁንም ንዴት ብሶት የቀላቀለ ሳቅ ከውስኪው ፉት። አውቃለሁ ጓደኛዬ ከባድ ነው ስሜቱ። ዛሬ እኮ ሁሉም አልፏል አልኳት። አዎ ሁሉም አልፏል እርግጥ ነው። የውስጤ ጠባሳም ሆነ መጥፎ ትዝታ በእኔ ውስጥ አላለፈም። ቁስሌም አልዳነም። ምክንያቱም ዛሬም ቢሆን አልተለወጡ። መርዛቸው ላይ ትንሽ ፍቅር ቢጤ ጨመሩበት እንጂ። በረጅሙ ተነፈሰች እና ምን አሰብሽ? በድብቅም ቢሆን አስመርምሬ እውነታውን አውቃለሁ። ከዛ ማደርገውን ታያለሽ። በቀል ያዘለ ፈገግታ አሳየችኝ። ያለፈን ነገር ማሰብ ወደ ኋላ ይጎትታል ይባላል ነውም። እርግጡ ግን እሱ አይደለም። ሰዎች አይደለን በጉዳታችን ልክ የሚከተለን ጥላ አይጠፋም። አንዳንዶቻችን ከህመማችን የምንፈወሰው ወይ በበቀል ወይ በይቅርታ ነው። ካለበለዚያም ሸሽተን ርቀን ደብዛችንን አጥፍተን መኖር ቀላል አይደለም። የትም ሄድን የትም ህመሙ ያለው ውስጣችን ውስጥ ነው። እሱን ማከም አይቀልም አልኳት። ፍጥጥ ብላ ያየችኝ። እኔ እንደዚህ አይነቱ አማርኛ አይገባኝም። እኔ የበደለኝን ሰው ቁሜ የዘራውን ሳሳጭደው ደስ ይለኛል። አሁን ፍጥጥ ብላ በቀል በቋጠሩ አይኖቿ ብሶት በሞላው መንፈሷ አወራችኝ። ይቀጥላል ካልታተበው።